ፊልሙ የሚጀምረው ኢዚን እና ኦሲን በማስተዋወቅ ነው። ኢዚ የተወለደችው እጅግ ሀብታም በሆነ ቤተሰብ ውስጥ ነው። ወላጆቿ ለወደፊት ህይወቷ በማሰብ ከመጠን በላይ ይሳሱላትና ይቆጣጠሯት ነበር። ከልጅነቷ ጀምሮ ወላጆቿ እሷ የፈለገችውን እንድትወስን ፈቅደውላት አያውቁም። ሁሉም ነገር በወላጆቿ ውሳኔ ብቻ ነበር የሚከናወነው። ትልቅና ዘመናዊ ቤት ውስጥ ብትኖርም ኢዚ ደስተኛ አልነበረችም። ምንም ጓደኛ ያልነበራት ሲሆን ወላጆቿም ቢሆኑ አብረዋት ጊዜ አያሳልፉም ነበር። ከብቸኝነቷ የተነሳ በቤቷ ውስጥ ካሉት ምግብ አብሳዮች ጋር ትቀራረብ ነበር። ከዛን ጊዜ ጀምሮም ምግብ ማብሰል እንደ ትርፍ ጊዜ ማሳለፊያ ትወደው ነበር። ኢዚ በትምህርቷ ጎበዝ አልነበረችም። ብዙ ጊዜ ዝቅተኛ ውጤት ታመጣ ነበር። ወላጆቿም ለዚህ ምክንያት ከምግብ አብሳዮች ጋር የምታሳልፈው ጊዜ እንደሆነ ስላሰቡ ሁሉንም ሰራተኞች አባረሩ። ኢዚም ብቸኛ ጓደኞቿ ስለነበሩ በጣም አዘነች። ወደ ቀጣዩ ትዕይንት ስንሄድ ኦሲ የሚባል ልጅ እናገኛለን። የኦሲ ህይወት ከኢዚ ህይወት ፍጹም ተቃራኒ ነው። እሱ የሚኖረው በአንድ ድሃ ሰፈር ውስጥ ከእናትና ከአያቱ ጋር ነው። አንድ ቀን አያቱ በዝርፊያ ተይዘው ወደ እስር ቤት ይገባሉ። ኦሲ የሚማርበት ትምህርት ቤትም ከኢዚ ትምህርት ቤት በጣም የተለየና በዱርዬዎች የተሞላ ነበር። ኦሲ በትምህርት ቤት ቆይታው ቦክስ ይለማመድ ነበር። ከጥቂት ዓመታት በኋላ ኢዚ የሁለተኛ ደረጃ ትምህርቷን አጠናቃ ወደ ዩኒቨርሲቲ ለመግባት ሞከረች። ችግሩ ግን ፈተናውን ማለፍ ስላልቻለች መግባት አልቻለችም። ወደ ዩኒቨርሲቲ የመግባት ፍላጎት አልነበራትም። የእሷ ህልም ኒውዮርክ በሚገኘው የምግብ ዝግጅት አካዳሚ መግባት ነበር። አንድ ቀን ኢዚ ወደ ዩኒቨርሲቲው እንዳለፈች የሚገልጽ ስልክ ተደወለላት። ወላጆቿ ዩኒቨርሲቲውን በመክሰስ እንድትገባ አድርገው ነበር። ይህን ነገር ስታቅ በጣም ተናደደች። ወላጆቿ ሁልጊዜ በግል ጉዳዩ ጣልቃ ስለሚገቡና ለራሳቸው ፍላጎት ሲሉ የሌሎችን መብት ለመርገጥ ወደ ኋላ እንደማይሉ ስላሰበች በጣም ተበሳጨች። በዚያው ምሽት ለወላጆቿ ዩኒቨርሲቲ መግባት እንደማትፈልግና ይልቁንም በምግብ ዝግጅት አካዳሚ መማር እንደምትፈልግ ነገረቻቸው። ወላጆቿ ግን ከለከሏት። እዛ ለመማር ምንም አይነት ክፍያ እንደማይፈጽሙላትና ወደ ዩኒቨርሲቲ እንድትገባ ብቻ እንደሚፈልጉ ነገሯት። በሌላ ቦታ ኦሲ በጣም ጎበዝ ቦክሰኛ ሆኗል። ያኒዝ ዙኮቪች ከተባለ ቦክሰኛ ጋር የሚያደርገውን ቀጣይ ግጥሚያ ካሸነፈ ወደ ፕሮፌሽናል ሊግ መግባት እንደሚችል ተነገረው። የሚያሳዝነው ግን ለውድድሩ ለመመዝገብ 8000 ዩሮ መክፈል ነበረበት። የባሰው ሆኖ ደግሞ እናቱ የ14000 ዩሮ ዕዳ እንዳለባት ታወቀ። አንድ ቀን ኢዚ ከጓደኛው ጋር በመኪና ስትሄድ አንድ እብድ የሆነ ሀሳብ መጣላት። ወላጆቿን ለማናደድና ገንዘብ ሰጥተው ወደ ኒውዮርክ እንዲልኳት በማሰብ በአንድ ትንሽ ምግብ ቤት ውስጥ ተቀጥሮ ለመስራት ወሰነች። ስራ ለመቀጠር ወደ ምግብ ቤቱ ስትገባ ኦሲ ከጓደኞቹ ጋር እዚያው ቁጭ ብሎ ነበር። ኦሲ ያኒዝ ዙኮቪችን ገጥሞ ወደ ፕሮፌሽናል ለመግባትና የቤተሰቡን የገንዘብ ችግር ለመፍታት ገንዘብ እንደሚያስፈልገው ለጓደኛው እየነገራቸው ነበር። እንደ ጓደኞቹ በግንባታ ስራ ላይ ተሰማርቶ መቅረት እንደማይፈልግ ቢናገርም ጓደኛው ስኩኒ ግን በግንባታ ስራ መስራት ምንም ችግር እንደሌለውና ጥሩ ስራ እንደሆነ ይነግረዋል። ድንገት እያወሩ አንድ መኪና መጣና ኦሲን ለጠብ ጋበዘው። ኦሲን ቦክሰኛ ስለሆነ ሰውየውን በቀላሉ አሸነፈው። ኢዚ ይህን ስትመለከት አንድ ሀሳብ መጣላት። እንደ ኦሲ አይነት ዱርዬ ልጅ ጋር ብትሆን ወላጆቿ አፍረው የምትፈልገውን ገንዘብ ሊሰጧት እንደሚችሉ አሰበች። ከዚያም ኦሲን አናገረችውና ያደረገው ነገር አሪፍ እንደሆነ በመንገር ስልኳን ሰጠችው። በዚያው ምሽት ኦሲ ኢዚ ማን እንደሆነች ለማወቅ የማህበራዊ ድረገጾቿን ተመለከተ። ስልኳን የሰጠችው ያቺ ቆንጆ ከሀብታም ቤተሰብ እንደሆነች ሲያውቅ ተገረመ። አብረው የነበረችው እናቱ ልጁን ጠብሶ በመያዝ ገንዘብ እንዲቀበላትና የገንዘብ ችግራቸውን እንዲፈቱ ሀሳብ አቀረበችለት። መጀመሪያ ላይ ኦሲ ፈቃደኛ አልነበረም። ነገር ግን እናቱ ስልኩን ቀምታው ለኢዚ ቀጣይ ቀጠሮ ቀን ያዘችለት። በቀጣዩ ቀን ኦሲ ኢዚ ወደምትሰራበት ምግብ ቤት ሄደ። ወደ ውስጥ ከመግባቱ በፊት ጓደኛው ስኩኒ ሴትን እንዴት መቅረብ እንዳለበት ምክር ሰጠው። ሴቶቹን ማድነቅ እንዳለበት ነገረው። ኦሲም የጓደኛው ምክር ትክክል መስሎት ወደ ውስጥ ገባ። እዛ እንደደረሰ ኦሲ እንደ ኢዚ አይነት ቆንጆና ሀብታም ልጅ ጋር መሆን ስለከበደው ፈራ። ከመረበሹ የተነሳ ከመጠን በላይ ያደንቃት ጀመር። ድንገት የኢዚ ወላጆች መጡና ስለ ኦሲ ጠየቋት። ወላጆቿ በኦሲ ላይ አሾፉበትና ኢዚንም በዚህ ትንሽ ምግብ ቤት አስተናጋጅ በመሆኗ ተቆጧት። በኢዚ አባት ንግግር የተናደደው ኦሲም ከአካባቢው ሄደ። የሚገርመው ነገር ኢዚ ተከትላ ወደ መኪናው ሄደችና በወላጆቿ እንደተማረረች ነገረችው። በመጨረሻም ኦሲ መኪና ውስጥ እንድትገባ ፈቀደላትና አያቱን ከእስር ቤት ለመቀበል አብረው ሄዱ። ልክ በዛው ቀን ከእስር የተፈታው አያቱን አገኙት። ኢዚ የኦሲ አያት ምን ያህል እንግዳ ባህሪ እንዳለው ስታይ ደነገጠች። አያቱ ከእስር የወጣበት የመጀመሪያ ቀን ቢሆንም የሚያገኘውን ሰው ሁሉ ይደበድብ ነበር። በአያቱና እሱን ተከትላ በመጣችው ኢዚ የተማረረው ኦሲ እውነቱን ነገራት። እሷን የቀረባት ለገንዘብ እንደሆነና ለቦክስ ውድድሩና ለእናቱ ዕዳ ክፍያ ገንዘብ እንደሚፈልግ ነገራት። ይህን ሲነግራት ተናዳ እንደምትተወው አስቦ ነበር። ይህን የሰማችው ኢዚ ግን ለየት ያለ ሀሳብ አቀረበችለት። የውሸት ፍቅረኛዋ እንዲሆንና በምላሹ ገንዘብ እንደምትከፍለው ነገረችው። ገንዘብ በጣም ይፈልግ የነበረው ኦሲ ያለምንም ማቅማማት ተስማማ።
በቀጣዩ ቀን ኢዚ ኦሲን ከወላጆቿ ጋር በሚደረግ ግብዣ ላይ እንዲገኝ ጋበዘችው። ኦሲ ጓደኛውን ስኩኒን ይዞ ሄደ። በግብዣው ላይ ሆን ብሎ እንደ ዱርዬ በመሆን በግብዣው ላይ ረብሻ ፈጠረ። በዚያው ምሽት የኢዚ ወላጆች ስለተፈጠረው ነገር ተጨቃጨቁ። አባቷ ኢዚ ገና ወጣት ስለሆነች ያደረገችው ነገር የተለመደ ነው ብሎ ብዙም አልተጨነቀም። እናቷ ግን ያደረገችው ነገር ይቅር የማይባል እንደሆነ ተናገረች። የኢዚ እናት በልጅነቷ ድህነትን አሳልፋ ስለነበር ልጇ ወደዛ ህይወት እንዳትመለስ በሚል ፍራቻ ጠንካራ ቁጥጥር ታደርግባት ነበር። በቀጣዩ ቀን ኦሲ አያቱን ከአንድ ክለብ ለመቀበል ኢዚን ይዟት ሄደ። እዛ ሲደርሱ አያቱ የራፕ ውድድር ውስጥ በመግባት ሌላ ችግር እየፈጠረ ነበር። ኦሲ አያቱ እንዳይዋረድ ፈርቶ ነበር። ነገር ግን በሚገርም ሁኔታ አያቱ ድንቅ የሆነ የራፕ ችሎታ አሳይቶ ሁሉንም ሰው አስደነቀ። ኢዚ እንዲህ አይነት አያት ስላለው ተገርማለች። እንዲሁም በህይወቷ ለመጀመሪያ ጊዜ ህይወት ያለው ስሜት እንደተሰማት ተናገረች። በዚያን ወቅት ኦሲ ገንዘብ በአስቸኳይ እንደሚፈልግ ለኢዚ ነገራት። የሚያሳዝነው ግን የኢዚ አባት የባንክ ሂሳቧን ስላገደባት ገንዘብ መስጠት አልቻለችም። ስለዚህ አባቷን ይበልጥ ለማናደድና የባንክ ሂሳቧን እንዲከፍት ለማድረግ በአባቷ ፊት አብረው ፍቅር ለመስራት አሰበች። ከጥቂት ጊዜ በኋላ እብድ እቅዳቸውን በኢዚ ቤት አደረጉ። አባቷ ይህን ሲመለከት በጣም ተናደደ። ኢዚን ተቆጣት እና እንዳሳፈረችው ነገራት። ኢዚም ይህን ስትሰማ ከቤት ወጥታ ከኦሲ ጋር ለመኖር ወሰነች። ኦሲ ይህ በእቅዳቸው ውስጥ ስላልነበረ ደነገጠ፣ ግን በመጨረሻም አብራው እንድትሄድ ፈቀደላት። በኦሲ ቤት ኢዚ የኦሲን እናት አገኘች። የኦሲ እናት ሀብታሞችን ስለማትወድ ለኢዚ ጥሩ ፊት አልነበራትም። ኦሲ ኢዚ ምግብ ማብሰል እንደምትወድ ስለሚያውቅ እንድታበስል ጋበዛት። ምግብ እያበሰለች ሳለ ኦሲ ከእናቱና ከአያቱ ጋር በደስታ ሲያወሩ ተመለከተች። ምንም እንኳን በድህነት ቢኖሩ አብረው ሲስቁና ሲደሰቱ በማየቷ ቀናችባቸው። ኢዚ ምግቡን አብስላ አቀረበች። ሁሉም የምግቡን ጣዕም አደነቁ። የቤተሰብ ፍቅር አግኝታ ስለማታውቅ አሁንም ቅናት ተሰማት። በቀጣይ ቀን ኦሲ ኢዚን ወደ ቦክስ ልምምድ ወሰዳት። ከዛ ጊዜ ጀምሮ ግንኙነታቸው እየጠበቀ መጣ። ልምምድ ላይ ሳሉ የኦሲ እናት መጣችና ነዳጅ ማደያ ውስጥ ተክቷት እንዲሰራ ጠየቀችው። ኢዚ ለወደፊቱ ትኩረት መስጠት ስላለበት ልምምዱን ማቆም የለበትም አለች። ኦሲ ግን ቤተሰቡ ገንዘብ ስለሌለው ሌላ አማራጭ እንደሌለው ነገራት። ከስራ መልስ አንድ ሰው ለራፕ ሙዚቃ ስፖንሰር ሊያደርገው እንደጠየቀው አያቱ ነገረው። ኦሲ ተገረመ። አያቱ ይህንን ለማክበር ወደ ክለብ ጋበዛቸው። በዚያው ምሽት ተደሰቱና ጠጡ። ኢዚ ስለ ኦሲ ህልምና ለወደፊቱ ትኩረት መስጠት እንዳለበት መከረችው። ድንገት በመጠጥ መንፈስ ውስጥ ሆነው ኦሲ ኢዚን ሳማት። ኦሲ ለእሷ ፍቅር ነበረው፣ ነገር ግን በልዩነታቸው ምክንያት ግንኙነታቸው እንደማይሳካ ያውቅ ነበር። ወደ ቤት ሲመለሱ ኢዚ መጠጣት ስላለመደች አስታወከች። ኦሲ አጸዳላትና ተንከባከባት። ከዚያም አብረው ተኙ። ጠዋት ላይ ኢዚ ስትነቃ ወላጆቿን አገኘቻቸው። የምትፈልገውን ሁሉ ሊያደርጉላት፣ ሌላ ቀርቶ ኒውዮርክ የምትማርባትን ወጪ ሊከፍሉላት እንደሆነ ነገሯት። ነገር ግን አንድ ቅድመ ሁኔታ ነበራቸው። ከኦሲ ጋር መለየትና ከምግብ ቤቱ ስራዋ መልቀቅ አለባት። ኢዚ ሼፍ የመሆን ህልሟ ሊሳካ እንደሆነ ተደሰተች፣ ግን ኦሲ ልታጣው ስለሆነ አዘነች። በኋላ ላይ ኢዚ እና ኦሲ አብረው ቁርስ በሉ። ኢዚ ሁሉንም ነገር ነገረችው እና ቃል የገባችለትን ገንዘብ ሰጠችው። በመካከላቸውም ዝምታ ተፈጠረ። ኦሲ ስሜቱን በመደበቅ ጠንካራ ለመምሰል ሞከረ። ግንኙነታቸው በዚህ መልኩ ያበቃል ብሎ አልጠበቀም ነበር። ከዚያ ቀን ጀምሮ ኦሲ ተረበሸ። በልምምዱ ላይ ማተኮር አልቻለም። ስለ ኢዚ እያሰበ እንቅልፍ አጣ። ምንም እንኳን ፍቅሩን መግለጽ ቢፈልግም ግንኙነታቸው እንደሚሰራ ያውቅ ነበር። በሌላ በኩል ኢዚ ለትምህርት ምዝገባዋ ትኩረት መስጠት አቃታት። ስለ ኦሲ ብቻ ታስብ ነበር። ለጓደኛዋ ለካሚላ ኦሲን ምን ያህል እንደናፈቀችው ነገረቻት። ኦሲ በልምምድ ወቅት ትኩረቱ ስለተከፋፈለ አሰልጣኙ ተቆጣው። ኦሲ ኢዚን ለማግኘት ቤቷ ሄደ። የሰጠችውን ገንዘብ መልሶ ሰጣት እና ደስታን ማግኘት እንደማትችል የተበላሸች ልጅ እንደሆነች በመናገር ሰደባት። ይህን የተናገረው እንድትጠላውና ከህይወቷ እንድታወጣው አስበው ነበር። ኢዚ ተናደደች እና ተከራከሩ። ኢዚ ወደ ውስጥ ስትገባ ወላጆቿ ሁሉንም ነገር እንደሰሙ ተረዳች። በእናቷ ላይ ጮኸች። ፍትሃዊ እንዳልሆነች ተናገረች።
በኋላ ላይ የኢዚ እናት ይቅርታ ጠየቀች። ደስታ በሀብት ሳይሆን በነፃነት እንደሚገኝ ተረዳች። ለኢዚ በህይወቷ ላይ ሙሉ መብት ሰጠቻት። ድንገት ካሚላ ለኢዚ አንድ ቪዲዮ አሳየቻት። ቪዲዮ ኢዚ ሰክራ ስትወላገድ ያሳያል። ኢዚ ይህን የለቀቀው ኦሲ ነው ብላ ስላሰበች ለመበቀል ወሰነች። የቦክስ ኮሚቴውን በማነጋገር ኦሲ ከውድድሩ እንዲሰረዝ ገንዘብ ከፈለች። በቀጣይ ቀን ኦሲ ወደ ኢዚ መጣና ወደ ውድድሩ እንዲመለስ እንድትረዳው ጠየቃት። እሷ ግን እምቢ አለች። ድንገት እስኩኒ ደውሎ አያቱ ችግር እንደፈጠረ ነገረው። ኦሲ የኢዚን መኪና ጠየቃት። እሷም አብራው ሄደች። አያቱን አግኝተው ወደ ቤት ወሰዱት። ቤት ከመድረሳቸው በፊት ግን አንድ ካፌ ጋር ቆሙ። ኦሲ ስለ ሁሉም ነገር ይቅርታ ጠየቀ። ኢዚን እንደወደዳት ነገር ግን እሱ ለእሷ እንደማይመጥን ነገራት። ኢዚ አቀፈችው። በመጨረሻው ትዕይንት ኢዚ ከሀብታም ጓደኞቿ ጋር ትታያለች፣ ግን ባዶነት ይሰማት ነበር። በሌላ በኩል ኦሲ ቦክስ ላይ ማተኮር እንደሚፈልግ በመግለጽ እናቱን በነዳጅ ማደያ መተካት እንደማይችል ነገራት። ከጥቂት ቀናት በኋላ ኦሲ ከያኒ ዙኮቪች ጋር ለሚያደርገው ውድድር ቀረበ። ሳይጠበቅ ኢዚ ውድድሩን ለማየት መጣች። ወደ እሱ ቀረበችና ሁሌም እንደምትወደው ነገረችው። ህይወት ሀብት ሳይሆን የፈለግነውን መምረጥ ነው አለችው። እናም እሱም መረጠች። ኒውዮርክ እንደማትሄድና በምትኩ ያንን ምግብ ቤት ገዝታ የራሷ ቢዝነስ እንደምትጀምር ነገረችው። ኢዚ ኦሲ ስኬታማ ቦክሰኛ እንደሚሆን አመነች። ከሁሉም ነገር እሱን አስቀደመች። ለመጀመሪያ ጊዜ ስለ ህልሟ እርግጠኛ ባትሆንም ህይወቷን ሙሉ በሙሉ ለመኖር ወሰነች። ህይወት እርግጠኛ ባልሆኑ ነገሮች የተሞላች ብትሆንም ሁሌም ህልምን ለማሳደድ ግን ተስፋ አለው።